ይሄ ነውር ነው ትልቅ ነውር ነው ልጅቷ ደህና ከተቀመጠችበት ቤት አስወጥቶ በሰራተኝነት መቅጠር በመሬትም በህግ ያስቀጣል በሰማይም በአምላክ ፊት ያቆማል ልጅቷ መንገድ ላይ ወድቃ የተገኘች የተጎዳች ልጅ ናት ከቤት ወጣ ነው የጠፋችው ይሄን ደግሞ እኔም እርሶም በደንብ እናውቃለን ቤቶ በነበረችበት ጊዜ ይገርፋት ነበር ለዚህ ደግሞ አካሏ ምስክር ነው ይሄ ቅጥፈት ነው ይሄ ስም ማጥፋት ነው የህቴን ልጅ ቅመሜን ከልጆቼ ነጥዬ የጎዳኋት እንደሆነ የእናትና አባት አጥንቷ ሾኮ ነው ይውቀኝ በያሁን ክፉ ደግ ሳንነጋገር እንዲህ እንዳማረብን ልጅቷን መልሽልኝ የቅመም ወላጆች የት ነው ያሉት የኔም ቤት ሚካኤል ጓሮ ያረፉትን ስም እዚህ እናንሳ አባቷ ሳትወለድ ነው የሞተው እናቷ ከ3 ዓመት በፊት ነው ያረፈችው ቅመሜ የህቴ ልጅ ነች አትንከራተት የሙት ልጅ ነች ይቅርታ እኔና እርሶ ወጣ ብለን እናውራ አያርዛ የምን ወሬ ነው ልጄን ስጭኝ ቅመምን ልሰጠውት አልችልም እኔ ጋር እንድትኖር በወረዳው ሴቶችና ህፃናት ጽፈት ቤት ያደራ ልጅ አድርጌ ተረክቤያታለሁ ለሌላ ሰው መስጠትም ካለብኝ በህግና በአግባቡ ነው ማድርገው ጎሽ ይሄ ነው ደግሞ የቀራችሁ እናትና አባቷ ለኔ ያደራ የሰጡትን ማን ነው ደግሞ ላንቺ ያደራ ሰጪ መጠየቅ የሚፈልጉትን ነገር በህግና በአግባቡ መጠየቅ ይችላሉ አለበለዚያ ግን ቤቴን ማመስ አይችሉም ቅመም አይ እንግዲህ ቅመም ወደ ነው በህግ አምላክ እማዬ ቅመም የለች ምን የታሳቆሰው የጠፋች ለታፋኩ በእና እንደሰልፍ ተበተነ ሙዳችን ጾለው ይወዲያው ያሱት ውሸት ነው ደብቀዋት ነው ነግሬሃለሁ እንዳትነኩ ልጄን ስጡኝ ቅመም አትንኩኝ ነግሬሃለሁ ልጄን ስጡኝ ታያት እባክሽ ትተኛ ከረጅም ጊዜ በኋላ እንደዚህ አይነት ሰላም ያለው እንቅልፍ ያገኘችው ታያት በቃ ተቀርዛቢ ይልቅ አንቺ እንዳረፍድብሽ ነይ ሂጂ እታዋ ለምን አልቀሰቀሽኝ ነጋኮ ወይ ጸጋዬ እንቅልፍሽ በጣም ያሳዝን ነበር እንዴት አድርጌ ልቀስቅስሽ ጸጋ በደንብ አርፍዳችሁ ስታበቁ ቸኩላችሁ እዚህ በር ላይ የምትደርሱት ነገራችሁ ነው። በየትኛው የትምህርት አይነት እንደተማራችሁ አትናገሪም እንዴ ደግሞ? ምንድነው? አቦ ጥሉ ንዴቱ ሸይጣን ሁሉ እንደዚህ ጭስ በኖ ይጥፋ። አሜን አሜን አሜን። በያሻ ነይ ልጅሽን ውሰጂ። እኔ ከዚህ በኋላ አልፈልግም። ቆይ እንጂ
አህመድ ይምጣ ምሳ ትበያለሽ። ምሳ እንግዶችሽን ከሸኘሽ በኋላ ልምጣ። እንግዳ የለም አንቺ ባሌ ነው እንግዳ። ወላይ ምሳ ሰዓት ሁሌ እንደምትንከባከቢው አውቃለሁ። ዛሬ ግን ጎሳዎቹን ሰብስቦ የሚመጣ ነው ያስመሰልሽው። ተይ እባክሽ፣ እሱ ለራሱ ቤት አላደረም። ተጣላ፣ አኮረፈ፣ ውጭ አደረ። ቸንኮኝ ነው እንዲታረቀኝ ነው። ወላሂ ምን ተናገርሽ? ልጁን እያስለቀሽ ረበሽዋ። ልጁ አስለቀሽ? ልጁ እኮ የሁለታችንም ነው። ካለከሰ ያባብላል እንጂ የኔ ባል እኔ አያኮርፍም። ታዲያ ምን በደልሽው? ክብሩን ነካሽ? አባ ዘይነባ ዝም በይ። ኢዲጋ ሂጂ ነይ። እንደውም ሲፈልግሽ ይጠራሻል። ውጪ። ኩስኩስ ልምምድ አለ። ማንም ሰው እንዳይቀር ተባብለን ተነጋግረን ነበር። እሷ ጭራሽ ክላስም አልገባችም። ማነች እሷ? ይቺ ተጋናታ ታራች ማነች? ክላስ አልገባችም። ድምጽ እኮ ይሰማል። ቺክን ነው ማነች? ጀግና 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 ነኝ ሳተና አልበቀለ የቱፈትና ምንም ብወድቅ ዳግም ቆሜ የምሞክር ነኝ ላመንኩበት ሁላ ያልጽናት አለኝ። ናናዬ ናና እኔ ነኝ የዛሬ ጀግና። ጨንቆ አንተ ምን ሆነህ ነው? እያደረን ካልተለማመድን በስተቀር በጣም የሚሆን አይነት ነገር አይደለም። ማውራት አለብን። ዝም ብለን ትንሽ እናረጋገውና ነገ ከነገ ወዲያ እነሱ ሳያውቁ ቅንጥስ እንላለን። ደብሻል ዳግም ቆሜ የምሞክር ነኝ ላመንኩበት ሁላ ያልጽናት አለኝ። ናናዬ ናና እኔ የምልሽ ጸጋ፣ አርፍዶ መሸኩል በየትኛው የትምህርት ክፍለ ጊዜ ነው የተማርሽው? ወይ ግጥሙ ልጻፈችው ለፍቅር እንደውላት ማለት እሷ ስለጻፈችው ራሷ ታስረዳን። ምንም እኮ ግጥምና ዜማ አብሮ እኮ ሊሄድ እኮ አልቻለም ማለት ይሁን እንዴ ይሁን ነክሶ ይዞናል። ታውቋቸዋል ጋይስ። ስንቴ ነው ለፍቅር የሚደወልላት? እኛ ራሳችን እኮ ነን ያቃተን። ኃይሌ ግን ሳታሾፍ መፍትሄ መፈለግ አትችልም? ለፍቅር እንደውላት ማለት እኮ መፍትሄ ማምጣት ነበር። በጣም ደስ ይላል። አሁን ብንሆን በምንም ሁኔታ ብንሆን በምንም በምሳ ሰዓት እንገናኛለን።
እኔ ምሳ ሰዓት አልችልም። ላይብረሪ ይገባል። እኔ ሚኒ ሚዲያ የምሰራ ስራ አለች። አትምጦሽ፣ ችግር የለውም። በአንዱ እናፈርሰዋለን። ጸግሽ አንድ ነገር ላስቸግርሽ። ተይኝ እስኪ። ምንም ችግር አልፈልግም። ምን መሰለሽ፣ በምሳ ሰዓት አንድ ለተማሪዎች መተላለፍ ያለበት ማስታወቂያ ነበርና በሴት ድምጽ ይነበብልን ምናምን ስላሉ አንቺ እንድታነብልኝ ፈልጌ ነበር። እና አሳንብብላቸው። እኔ እፈራለሁ። የሚገርምሽ ነገር ምን መሰለሽ ጸግሽ፣ ድምጽሽን በጣም ወደውታል። እንደውም ሚኒ ሚዲያ አንዳንድ ጊዜ እየመጣች ትስፈንል ምናምን ነገር ሲሉ ግዴ ለመጀመሪያ በማስታወቂያ እንያትና ከዛ በኋላ ቀስ ብለን አይተናት ምናምን አብረን አቀርበለን ምናምን ብዬ ሰክሻችኋለሁ። የሚገርምሽ ግማሽ ገጽ ናት። በአንዴ ነው ፎቶ የምታደርጊያት። በጣም ነው የማመሰግነው ጸግሽ፣ በጣም እሺ አላልኩም። እሺ ምን ካልተከፈለኝ አልሰራም ነው? ኧረ ጸግሽ እንደዚህ ያው ስሚኛ ይሄ በጣም ወደውሻለሁ። ይሄ ድምጽሽ ምናምን በጣም ተመስጧቸዋል። ከዛ በኋላ አህመድ ዛሬ ሱቅ አልከፈተም? አረ ነበረ ምሳ ልብላ ብሎ አሁን ሄደ። ወደ ቤት ነው? አይደለም፣ ሁልጊዜ ምሳ የሚበላበት ማህሙር ጋር። ካላወቅኩ አላወቅኩም በል። አህመድ ምሳ የሚበላ ቤት ነው። ስንት ጊዜ ነው የሚበላ? ባሊ ስንት ጊዜ እንደሚበላ በምን አውቃለሁ? ለምሮም ትቆጭ፣ ራሱን ጠይቅ። ደህና ዋል። ሰላም ሰላም። ያውልህ እንዴት እንዳደረኩኝ እኔ ነኝ የማውቀው። አክስቷን ፈርታ ስትርገበገብ መኪና ውስጥ ገብታ ተጎድታ ይሁን ሰው ሰርቋት ይሁን ምንም የማውቀው ነገር የለም። ተረጋጊ ወይዘሮ መዓዛ፣ አይዞሽ። እናንተም ለፖሊስ አመልክቱ፣ እኛም ሪፖርት እናደርጋለን። በአጭር ጊዜ ውስጥ ትገኛለች ብዬ ተስፋ አደርጋለሁ። ማዘናችን ምንም አይጠቅምም። የወላጆቿ ሞት ስትናገር አክስቷን ሰምታታለች። አቅፌ ባጽናናኋት ምን ያክል በወደድኩ። ገና እኮ ሕፃን ልጅ ናት። ይህ ሐዘን ለእሷ አይገባትም። የእኔ እናት በማንኛውም ሰዓት ደውይልኝ። አክስት የተባሉትን ሴትዮ ለማግኘት ሞክራለሁ። አይዞሽ፣ ፈጣሪ ይርዳል። አሜን። ተመልሰናል ውድ አድማጭ ተማሪዎቻችን። አሁን እንግዲህ ሰዓቱ የማስታወቂያ የምንሰማበት ሰዓት ነው። ማስታወቂያውን ደግሞ ጸጋ እንደሚከተለው ቆንጆ አድርጋ ታቀርብልናለች። ጸጋ እባክሽ። እድሜሽ ስንት ነው? ከ9 እስከ 14 መልካም ዜና ልንነግርሽ ነው። በዚህ ወር መጨረሻ የማህፀን በር ካንሰር በሽታ መከላከያ ክትባት በትምህርት ቤታችን ሊሰጥ ነው። እንዳያመልጥሽ። የማህፀን በር ካንሰር በሀገራችን በየዓመቱ የ5000 ሴቶችን ህይወት የሚቀጥፍ እንዲሁም የማህፀን በር ካንሰር በቫይረስ የሚመጣና እድሜያቸው በመውለድ ክልል ላይ ያሉ ሴቶችን የሚያጠቃ የካንሰር አይነት ነው። የማህፀን በር ካንሰር ክትባት በጤና ሚኒስቴርና የዓለም ጤና ድርጅት ተመርምሮ ደህንነቱ ተጠብቆ በአንቺ እድሜ ላሉ ልጃገረዶች ይሰጣል። ስለዚህ እድሜሽ ከ9 እስከ 14 ዓመት ከሆነና ከዚህ በፊት ክትባቱን ካልተከተብሽ በጤና ጣቢያዎችና ትምህርት ቤታችን ሊሰጥ ነው። እንድትከተቢ ጥሪ ቀርቦልሻል። እንዲሁም በክትባቱ ላይ ጥያቄ ካለሽ በአቅራቢያሽ ካለ የጤና ባለሙያ ጋር አውሪ፣ ከቤተሰቦችሽ ጋር ተነጋገሪ እና ፍቃዳቸውንም አስፈርሚ። ላልሰሙት ጓደኞችሽም ንገሪ። ተዘጋጂ፣ እራስሽን ጠብቂ እህቴ። እንዴት ነበር ታዲያ? ከማስታወቂያው ተመልሰናል። እንዴት አገኛችሁት? ያበደ ነው አይደለ? ማለቴ ጸጋን እንዴት አገኛችኋት? አሪፍ ነው አይደል? እንግዲህ በእናንተ በውድ አድማጮቻችን ፊት ለፊት ጸጋን ቃል እናስገባታ። አዎ የብዙ ተማሪዎች ጥያቄም ስለሆነ ጸጋ ከዚህ በኋላ የሚኒ ሚዲያ አቅራቢ እንድትሆኚ በእውነት በታላቅ ልመና እንጠይቅሻለን። በጣም ነው የምናመሰግነው። በእውነት በጣም ነው የምናመሰግነው። ዛሬ በጣም ደስ የሚያሰኝ ቀን ነው። እንግዲህ የፕሮግራሙ አዘጋጆች እኔ ኃይሌና ጸጋ ለእናንተ አንድ ቆንጆ ሙዚቃ ጋብዘናችሁ እንግዲህ በዚሁ እንሰናበታለን። ሰላም። አንተ እዚህ ምሳ ትበላለህ?
ባለጌ معاش ባለጌ ما ባለጌ لا شوف اتتايو ልቀቀኝ شوف عاشا نانا شوف لا جميل شوف تاي جميل ባለጌ نانا شوف ما مخلص انت تاي نيو نانا شوف تاي نا نا شوف جميله نانا تاي نا انت تاي نيو وحاله لا انت شقلات شامشال نيو من ياركش انه عاشا نيو اللي تسال لي زاش دبدب وربا لقينا شانجنيو እኔ ባለጌ وراو هيجي ولا بيت አንተ እዚህ ምን ትሰራለህ? انا معك كاغري እንዴ ናት ይሰማ ማናት? انا قاموس معك كاغري من اقبش هيجي ولا بيت صوت دبدب ያለሽ ወረኔ ታዋርጃለሽ انا قام صح ልጁ ይዘሽ هيجي ولا بيت ምን አገባሽ ها አገባ يا اخي يا ቁጭ በሉ ወራ አልቆርኒው ቁጭ በሉ አንቺ لا እኔ አንቺ ና ሰው አላረግም አንቺ ባለጌ نا محل እንዴት ነው የሚታየኝ? نا نقص هيجي بقى نيو نقطك هج ሄዳለሁ حلي ذا يتل ايش ቁጭ በሉ በቃ ወሬ ወደ ራስ ግቡ ያላ ከወደሙ አለኒ ስቃይ ናስካ ከሆነ አለን ታሪክ የሚወሳ ለኔም ለኛም ለኛ አብሮነት ለኛ አብሮነት ደስ የሚል ጓደኝነት እናንተ ሙዚቃው ተቀባብሎ የሚሰራ ነው። ተቀባበሉት እንጂ እንዴ! የሙዚቃ መሳሪያ ያዛችሁት ናችሁ ያልቻላችሁበት። አንበተራረቃችሁት እኮ። ከሙዚቃው አይደለም እሺ ችግሩ፣ ሁሉም ሰው ከልቡ እየሰራ ስላልሆነ ነው። በቃ እንተው ካልሆነ እንዴ! አሁን በጣም ስንመጣ መጮህ እየሰራን እኮ ነው። ቆይ ምን ይሁን ነው የምትዩ? ሲጀመር አንተ እንድታወራ ፈቀድኩልህ። እሺ አንተ አይደል እንዴ ማትሪክ ተፈታኝ ነኝ ጥናት አለብኝ ምናምን ስትለኝ ነበር። ወደኋላ ስትለኝ ነበር እኮ አንተ አይደል? እኔ ምንም ቆይ አንቺን የቡድኑ ማናጀር ያደረገሽ ማለት ነው። አንተ ደግሞ ዝም ብለሽ ሙዱን አበጥብጥ። አንዴ ስሙኝ፣ ይኸው ምንም ሳንሰራ ማስታወቂያው እንዳለ ተጋኖ ትምህርት ቤት ውስጥ እየተወራ ነው። እንደዚህ አይነት ስራ ይዛችሁ እናንተ ስትቀርቡ ሰው ፊት ትንሽ አታፍሩ? ቆይ በጭቅጭቅ የምታጠኑት ዘፈን አለ? ማንቺ ጀመር ተጨቃ አንቺ ራስሽ ጀመር እየበጠበጥሽ ነው እንዴ? ስለምን የመጣ ነው አይደል? ዳዊት ጸጥታ አይደለም ሁሉም ሰው ከመቼ ጀምሮ ነው እንደዚህ አይነት ባህሪ መጫጫ? እቺ ኳስ ቀየችን ትሽ ከፍላ እኮ የምታሰራ ነው የሚመስለው። ያው በቃ ተፋሽና ጭራሽ ደግሞ አለመስራታችሁ ሳይሆን ሰው ላይ ማላከክ ደግሞ አሁን ችግሯ ነው የሆንኩኝ አይደለ? በቃችሁ፣ ቀስ በሉ፣ ተረጋጉ። የኔ ጥፋት ነው። አንቺ ደግሞ ሌላ ራስ እንዳትጀምሪ እንጂ የኔ መጥፋት ነው። ቀድማችሁ እንዳትዘጋጁ ያደረጋችሁ። ጸጋ ደግሞ ይሄ እኮ ከአንቺ ጋር ምንም የሚያገናኘው ነገር የለም። ስጨርሱ ልምጣ። እንደዚህ አይነት ቡድን ውስጥ የገባ አይመስለኝም ነበር። ቢኒያም ና ተመለስ እንጂ ና። ቆይ ምንድን ነው? ተነጋግረን መፍታት የማንችለው ችግር አለ? ሁላችሁንም ነው እየጠየቅኩ ያለሁት። ከኛ አቅም በላይ የሆነ ችግር ካለ ንገሩኝ። በጣም ጥሩ። እዚህ ባንድ ውስጥ መቀጠል የማይፈልግ ትንሽ መሰናክል በገጠመን ቁጥር ችግሩን አጋኖ ሰማይ አሳክሎ ሰማይ ላያችን ላይ የተደፋ የሚያስመስል ሰው ካለ ክበቡን አሁን ሁሉ ለቆ መውጣት ይችላል። ምን ሆናችሁ ነው ሁላችሁም እኔ ላይ የምታፈጡብኝ እንዴ? ምንድን ነው እኔ ለቅቄላችሁ ነው ታዲያ ባንዱን? ማን አንቺ ነሽ? አንቺ ያለሽ ሰው አለ እዚህ ጋር የራስ ችግር ስለበጥ ችግር ስለሆነ ነው። እኔ ይህንን ማመን አልችልም። እነዚህ ልጆች እኮ በቃ ላለመግባባት ተግባብተው የመጡ ነው እኮ የሚመስለው።
የማህፀን በር ካንሰርና ስለ ክትባቱ ለሚኖሩን ጥያቄዎች መረጃ ለማግኘት የጤና ባለሙያዎችን የት ማግኘት እንችላለን? ሀ በትምህርት ቤቶች የክትባት ዘመቻ ወቅት ክትባቱ በሚሰጥበት ስፍራ። ለ በጤና ጣቢያዎችና የሕክምና ማዕከላት። ሐመሯ የጤና ኤክስቴንሽን ባለሙያዎች ቤት ለቤት ሲመጡ። መ ሁሉም መልስ ናቸው። ሀሳባችሁን በአጭር የጽሑፍ መልእክት 6013 ላይ እንዲሁም በፌስቡክ ገጻችን ያጋሩ።